ነው በሐሳብ ሰመትሽ ነው ወይስ ዋንጂ ወጣለው ብለሽ ነው? አንቺ ምን አለብሽ? ምን ማለት ነው? በእናትሽ ለትንሽ ጊዜ ለብቻ ብትይኝ ትችላለሽ? ምንድነው እስካሁን ብቻሽን አልነበርሽ እንዴ? ምንድነው እንደዚህ የምትብሰለሰይው? ነው ወይስ የትላንትና የመልስ ፕሮግራም አድክሞሽ ነው? እባክሽ ለብዙ ለውጦች ያሉበት ነው። ትናንትና ራሱ እንደዚህ አምሮብኝ ፎቶ ልኬለት ምንም አላለኝም። ምን እንዲልሽ ፈልግሽ? ምንድነው እሱ? የሚገርምሽ የሚደውልልኝ ቀን ብቻ ነው። ወይ ጉታ ደግሞ እንደ ጀማሪ ፍቅረኛ ከሌሎች 7 ሰዓት እንደውልሽ ፈልግሽ? አይደለም ማታ ከሌሎች ሴቶች ጋር እየሆነ ነው። በእናትሽ ሁለተኛ እንደዚህ እንዳትይ። እኔ እንደዚህ አይነት ትዳሮችን እያየሁኝ ነው እስከዛሬ ሳላገባ የቆየሁት። ይኸውልሽ እናቱ ቆመሽ መቅራትሽን በእኔ ትዳር ሰበብ አታድርጊ። እንዴ ምን ሆናሽለት እንጂ አንቺ ነገር ነው እንደምትፈልጊኛለሽ? ሴትዮ እኔ ለቀቀልኝ። እሺ የደውሉላቸው ደንበኛ መስመር ስለተያዘ አንድ ጊዜ እኔ ጋር ደወለ። ከዛ በኋላ ከሌላ ሴት ጋር ደውሎ መጀናጀን ጀመረ። ወይስ ትናንት አብሯት ያደራትን ልጅ ደውሎ ቼክ እያደረጋት ነው? አይ ሰሚማ ይሄ ከጅቡቲ ሳር እየመጣ ነው። እንዴት አወቅሽ? ደወለልኝ። እንዴት ለኔ አልደወለልኝም? ደውልሽ ነበር እኮ መች አነሳሽለት? ይቺ ባቄላ ካደረች አትቆረጠምም አሉ አበው። እኔ ምንሽ ቆይ ስለደወለኝ ብቻ እንደዚህ ከተናደድሽ ብራንድ የሆኑ ጫማና ልብሶች እንደገዛልሽ ነግሽ ደግሞ ምን ልትሆኚ ነው? አንቺ ልጅ ለእረፍት ነው የመጣሽ ወይስ ትዳሬን ለመበጥበጥ ነው የመጣሽ? ከዚህ በፊት በቀን 3 የምትጣሉት ነው ስለነበርኩ ነው። እንግዲህ አካልሽ ባይኖር መንፈስሽ አብሮን እየኖረ ይሆናል። ምን በእናትሽ አጨቅጭኝ። እሺ ይኸውልሽ እኔ በጣም በትንሽ ቀን ውስጥ እሄድልሻለሁ። ለኔ ብለሽ ሳይሆን ለስራሽ ስትይ ነው የምትሄጂው። You're a fucking liar. Me? I'm the liar. Can't do this anymore. Fine, go back to your suburb and your carpool. Huh? Your tennis lesson? What are you doing? What are you doing? Fuck you. That'll make you happy. Fuck you. ዛሬ በጣም ድክም ስላለኝ ከቤት መውጣት አልፈልግም። ታውቂያለሽ ትናንትና ነው ከጉዞ የገባሁት። ግን ለጊዜ ሲሆን ነው አይደል ሰበብ የምታበዛው? ቆይ ለምን አትረጂም? እኔ መረዳት ተውና እየተወለለ ነው ሰዓት። ወይዬ እንዴት ነሽ? አለሁ ወይዬ መቼ አሁን መጣሁ ምን ይሆንሽ ነው? እኔ እንደኮኛል ብለኸኝ የት ልትሄድ ነው? አልቆይም አሁን ነው የምመለሰው። ልግዴን እባክህ አንተ ግን ጭቅላት ይሰራ። ዛሬ ከዚህች ቤት ንቅርቅ ትልና እንተያያለን። እሺ ጃኬት ነው? ስለ ጃኬቱ አይደለም እያወራህ ያለሁት፣ ስለ ተቀባው ሽቶ ነው እያወራህ ያለሁት። አሁን በዚህ ሰዓት ይሄ ጥያቄ የሚጠየቅ ነው? ልወጣ ስለሆነ ሰዓት እየገደልሽብኝ ነው አይደል? የምን ሰዓት ነው የምገለው? አልቆይም እመጣለሁ። ምንድን ነው የምትጨቃጨቁት? ደግሞ ልንገርህ እኔ ቅምጣህ አይደለሁም። ከዛሬ በኋላ እዛ ከምትልከሳከሳቸው ሴቶች ጋር አብረህ መኖር ትችላለህ። እሺ ለማንኛውም አንቺ ወደ ራስሽ ስትመለሽ ድረስ እኔ ካትቀበይ ስሚ እንዳየሁት ከሆነ ግን አሁን ጥፋቱ ያንቺ ነው። ምን ጋር ነው ጥፋቴ? ደግሞ አንቺ ልስዳኛ ማን አደረገሽና ነው እንዴ የምትቀበል? ይሄን ለማለት እኮ ዳኛ መሆን አይጠበቅብኝም። እኔ ልንገርሽ የኔ እንዴ አይደለም ሌላ ሽቶ ሲቀባ እኔ ከሰራሁት ምግብ ውጪ ሌላ ምግብ ሲበላ በትንፋሹ ነው ማውቀው። እሺ አረ ተረጋግታችሁ አውሩ። እኔ እንደዛ ቢሆን ነው ደስ የሚለኝ። ከዚህ በላይ እንዴት ነው የምታገሰው? ንገሪኝ እስኪ። እኔ ከማውቀው ሽቶ ውጪ ሌላ ሽቶ እየተቀባ እኔ ደከመኝ ብሎኝ በአንድ ስልክ ጥሪ እሺ ብሎ ከወጣ ከዚህ በላይ ሌላ ሴት ላይ ይዞብኝ እስከሚመጣ ታገሰ? እኔ ቢኒ እንደዚህ ያደርጋል ብዬ አላስብም። አንቺ ነሽ እንዴ አረዲ ማክመል ሰፍልት እኮ ነው። በብላን ክሪም ጋር ሌላ ጊዜ ከሌሎች ሴቶች ጋር ስትዳራ ልብስህ ማስወገድህን አትርሳ። እሺ
ለምን ከፈለግሽ ማንንም አያስቆምሽ። አንድ ነገር ልንገርሽ። አትንገረኝ። ምንድን ነው የምትነግረኝ? ቀመጠ እንዳለ ቆይ ከመቼ ጀምሮ ነው እንደዚህ አይነት ባህሪ ያመጣሽ? እድሜ ለአንተ የሌለኝን ባህሪ እንዲኖረኝ ያደረከኝ አንተ ነህ። ግን አገሩ ሩቅ ስለሆነ ነው እንጂ አልጋ ላይ እጅ ከፍንጅ ባያዘ አይቀርም ነበር። የኔ አምላክ ግን ሽቶህን አሳየኝ። ሻንጣ ቢፈትሽ ደግሞ ምን አይነት ጉድ እንደሚወጣ ፈጣሪ ያውቃል። ይኸውልሽ ቅናት ጥሩ አይደለም። መልሶ ራስሽን ነው የሚጎዳሽ። እሺ እኔ ቅናት ባንተ ታውቃለህ እኮ ስንቱ ወንድ ላጩን እንደሚያዝረበርብብኝ። አንቺ ምግብ ነሽ እንዴ ላጩ የሚያዝረበርብብኝ? አይ ተሳስታ እንደሚማልሉብኝ ማለት ነው። ትመያለሽ ነው አንተ መልሰስ እንዴ አንድ ነገር ልንገርሽ፣ አንቺንም ከፈለገ ቅምጥ ያድርግሽ። እሺ አንቺ ስርዓት ያዥ እንጂ እንዴት ነው የምትናገሪው? ታላቅሽ እኮ ነኝ። በእናትህ ቢኒ መልሳት ሄደች እኮ እንዴ። ተይ እባክሽ ልቧ ከሄደ እኮ ነው። የሚገርምሽ የሸተታት ሽቶ እንኳን እሷ እንዳሰበችው ለእሷ ስጦታ ለመግዛት የሞከርኩት የምርህን ነው። አሁን እንኳን የወጣው ኦንላይን ያዘዝኩትን ቀሚስ ለመቀበል ነበር። ወይ ትዕግስት ማጣት ግን በቃ በእናትህ መልሳት ቢኒ ይበል አረባክሽ ታያት እንዴ ልደፋ ቀና ብሎ ያቆምኩትን ትዳር ለማንም መንገደኛ አሳልፌ አልሰጥም። መልሳት ምን ትሆናለህ? ለምን ብዬ ምን ችግር አለ ብትመልሳት? ምን አጠፋሁኝ እኔ? እኮ ተጠፋና ማስደሰት እኮ ነው እንደዚህ ያደረኩት። ሰማኛለህ። መሄጃ አጥቼ እንዳይመስልሽ የተመለስኩት የአባቴን ቃል ለማክበር ብዬ። አንቺ ቅናተኛ ቅናት አታልምጂ